ሲነቃ ደጋግማ ጠየቀች እኔ መንቃት ሳስብ ጀንበሯ ጠለቀ የሕይወት ህመሜ ለዚች ልጅ መሆን አያቅተኝም። አንቺን ቦታ ባልተካም ግን እንዳንቺ ሆኜ ልጅሽን ለማሳደግ ወስኛለሁ እና ልጅሽን እንድትሰጪኝ እፈልጋለሁ። ማለት ነው ልጅሽን ስጪኝና ላሳድጋት ማለት ምን ማለት ነው? ምን ጥያቄ ነው? ለኔ ልጅ ማሳደግ እኮ አቃተኝ አላልኳችሁ ማለት ልጅ ያለ አባት አትደግ እንጂ ልጅ ማሳደግ እኮ ያለ አባት እኮ አታርግም። አሁን በአባት ነው የምታርግ። ቤትሽ ነው መተሽ ማየት ትችያለሽ። ሶሪ ነው የምትወሩት። ምን ቀልድ ነው የምትቀልዱት? አልፈልግም ብለሽ እኮ ትተሽው ነበር። አይ አሁን ደግሞ የሱ ፍላጎትና የሱ እንትን ወደ ስለሆነ ተገድጃለሁ። ወገይ አልፈልግም ማለት ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ተሽሎኛል፣ ደህና ነኝ። ያው እየተጨነቃችሁ የነበራችሁ ሰዎች የጤና ጉዳይ ያሳሰባችሁ ሰዎች አሁን ምንም አታስቡ፣ በጣም ደህና ነኝ። አንዳንዴ እንደዚህ አይነት ነገሮች ላይ ያው ጭንቀት ምናምን ሲደራረብ ያለ ነው እንደዚህ አይነት ነገርና ሁሉ ሰላም ነው፣ አታስቡ። እሺ ደህና ነኝ። ዛሬ ደግሞ እንግዲህ የመጣ ነው ሀሰን ትነግራችኋለሁ ወይስ እኔ? ሰላም ፋሚሊዎች እንዴት ናችሁ? እኛ ያለን ቅመሟ እንዴት ነች? አሁን ላይ በጣም ደህና እንደምታዩት ፏ ብላለች አይደል? ፏ ብልጭ ብላለች አይደል? እና ደግሞ አበሻነቷን ነው የሚያንጸባርቀው። ሹሩባ በጣም ነው የሚያምረው። አዎ ነው አይደል? እናሳ ወደ ታች ስለተሰራሁት ግንባሬ እንዳይፈጥ ብዬ ነው። ግንባሬ ልጅ አለሽ እንዴ ግንባር? አዎ። ለማንኛውም ፋሚሊዎች ሃይሚ ይሄው ተሽሏት ነቃ ድንገት ብላ ምናምን ወደ አቋሟ ተመልሳለች፣ መታለች። እናሳ እና ፋሚሊዎች ዛሬ መጣንበት ዋነኛ ምክንያት አወራን እንግዲህ ሀብቴም ሃይሚ